ቀደም ብለን አንስተናል፣ ስለ ላይፍ ስታይል አንስተናል። የኑሮ ዘይቤ መለወጥ ከብዙ ነገሮች ይከላከልናል ብለናል። የኑሮ ዘይቤ መለወጥ ማለት ምን ማለት ነው ብሎ ለሚያነሱ ሰዎች አንድ በቀጥታ የሚነገር መልዕክት ካሉት፣ ከዛ ጋር ተያይዞ አትክልትና ፍራፍሬም ያው ከላይፍ ስታይል ውስጥ መቀየር አንዱ ተብሎ ሊወሰድ ይችላል። ነገር ግን አትክልትና ፍራፍሬዎች ውስጥም ደግሞ ስኳር አለ ተብሎ የሚከለከሉ ብለው የሚያነሱ ሰዎች አሉ። ማንጎ ሊሆን ይችላል፣ ሌላም ሊሆን ይችላል። እነዚህ የሚከለከሉ ወይም መቀረት ያለባቸው ኦርጋኒክ የተፈጥሮ ስለሆኑ እነሱ መመገብ አለብን ብለን እናያለን። ሁለቱንም አያይዘን እናያቸው። ላይፍ ስታይል ለውጦች ወይም የአኗኗር ለውጦች ስንል እንግዲህ አሁን አብዛኞቻችን አኗኗራችንን ካየነው ከጠዋት ተነስተን እስከ ማታ እስከምንተኛበት ሰዓት ድረስ ብዙ ጊዜ ሴደንተሪ የሆነ ላይፍ ስታይል ነው ያለን። እንግዲህ አኗኗር ለውጦች ስንል የመጀመሪያው ነገር ኤክሰርሳይዝ ወደ ሰውነታችን ወደ ላይፋችን መምጣት አለበት። ስለዚህ አንድ ሰው በሳምንት 3 ቀን 4 ቀን ኤክሰርሳይዝ የሚሰራበት ጊዜ ያስፈልገዋል። ካለው ከፕሮግራሙ ካለው የህይወት እንትን ውስጥ እነዛን ስፔሶች ፍሪ አድርጎ ኤክሰርሳይዝ ሊያደርግበት የሚችለውን ነገር አትሊስት በሳምንት 3 ቀን ኤክሰርሳይዝ መደረግ አለበት። ከ50 ደቂቃ እስከ 1 ሰዓት የሚሆን ኤክሰርሳይዝ ቢደረግ ጥሩ ነው። ነገር ግን ያ ማለት ያንን ብቻ ስቲክ ማድረግ ሳይሆን ዴይሊ እንቅስቃሴ አጋጣሚ በምናገኝበት ጊዜ ሁሉ የተወሰነ እንቅስቃሴ ብናደርግ በየቀኑ ራሱ የተሻለ ጤንነት ይኖረናል። እንግዲህ እነዚህን ኤክሰርሳይዝ ለማድረግ የተወሰኑ ሰዓቶችን መፈለግ አለብን በህይወታችን ውስጥ። አንድ ለውጥ እሱ ነው። ሁለተኛው ነገር እንግዲህ የሰውነት ክብደት መቀነስ ለስኳርና ለሌሎች ተጓዳኝ ህመሞች ለመከላከል ያግዛል። ህመሞቹን ከተከሰቱ በኋላ እነሱን በቀላሉ ቁጥጥር ውስጥ ለማስገባት ያግዛል። ስለዚህ ክብደት ለመቀነስ ሰውነታችን ካሎሪ ወይም የኢነርጂ ዴፊሲት ያጋጥመዋል ወይም እጥረት እንዲያጋጥመው መደረግ አለበት። ስለዚህ የምንመገባቸው ምግቦችን እንቀይራለን፣ እንደ በፊቱ አይሆንም። ካሎሪያቸው ዝቅ ያሉ ምግቦች መጠናቸውን ዝቅ ማድረግ ይኖርብናል ክብደት ለመቀነስ ካሰብን። እነሱም የሰውነት ለውጦች ናቸው። ሌላው ምግቦቻችን በፊት እንደምንመገበው ፕሮሰስ ሊሆኑ ምግቦችን፣ ጣፋጭነት የበዛባቸው ቅባትነት የበዛባቸው ምግቦችን እንቀንሳለን። እነዛም ለውጦች ናቸው። ያንን ስናደርግ ከቤታችን ውስጥ ብዙ ለውጦች ይኖራሉ። ላይፍ ስታይል ቼንጅ የምንላቸው እነዚህን ነገሮች ያካትታል። ሌላው ነገር እንግዲህ የህክምናም ወይም የህክምና ማድረግ፣ ቼክ ማድረግ፣ ስክሪን መደረግ ወይም የስኳር ልኬቶችን ማድረግ፣ ግፊትን መለካት፣ እነዚህ ነገሮች ለውጦች ናቸው። አትሊስት አንድ ሰው በአመት አንዴ የህክምና ማድረግ ሰውነቱ ምን ላይ እንዳለ ማወቅ፣ ጤንነቱ ምን ላይ እንዳለው ማወቅ ሊያስፈልገው ይችላል። ስለዚህ እነዚህን ማድረጋችን የህይወት ለውጦች ናቸው። እንግዲህ ወደ ምግቦች ስንመጣ በተለይ ከተነሳው ጥያቄ ጋር ከፍራፍሬዎች ጋር ስናይ ተፈጥሯዊ የሆኑ ነገሮች ጥሩ ናቸው ለጤንነት። ስኳር በሌለበት ሰዓት ላይ አትክልቶች፣ ፍራፍሬዎችን ወደ ምግባችን ማምጣት የተሻለ ጥቅም ይሰጠናል። በውስጣቸው አስፈላጊ የሆኑ ጠቃሚ ቫይታሚኖችን ይዘዋል፣ ጠቃሚ ሚኒራሎችን ይዘዋል። ስኳር ህመም በመጣበት ሰዓት ላይ መጠናቸው እንደየሁኔታው ሊስተካከል ይችላል። እንደ ስኳሩ ቁጥጥር ስኳሩን ለመቆጣጠር እንደምናደርጋቸው የህክምና አይነቶች እንደ መድኃኒቶቻችን ለተለያዩ ታካሚዎች የተለያየ ሪኮሜንዴሽን እንሰጣለን። አንዳንድ ጊዜ የጣፋጭነት ኮንቴንታቸው ከፍ ያሉ ፍራፍሬዎች ሲኖሩ እና የስኳር ቁጥጥሩም ጥሩ በማይሆንበት ሰዓት ላይ ምናልባት ግማሽ ፍሬ ጣፋጭ ከሚባሉት ፍራፍሬዎች መጠናቸውን ለመቀነስ ያክል ግማሽ ብናደርግ የተሻለ ነው ልንል እንችላለን። ሙሉ ለሙሉ ፍራፍሬ የሆኑ ነገሮች ላይከለከሉ ይችላሉ። በስኳር ሙዝ በጣም የሚያዘወትሩ ሰዎች ይኖራሉ፣ ማንጎ የሚያዘወትሩ ነው። ስለዚህ አሁን ማዘውተሩም ራሱ በስኳር ሊወሰድ ይችላል። ለምሳሌ አሁን ሙዝ፣ ብርቱካን የምንላቸው ነገሮች አንድ የአትክልት ወይም የፍራፍሬ ምግቦችን ለምሳሌ መክሰስ ሰዓት ላይ ወይም በቀን አንዴ ብንጠቀም በቂ ሊሆን ይችላል። ደጋግሞ በቀን ከ2 ከ3 ጊዜ በላይ መውሰድ እነሱም ውስጥ ያለው ካሎሪ እየተደመረ ስለሚሄድ ከምንመገበው ምግብ ጋር ከፍ ሊያደርገው ይችላል። መጠናቸውን አሳንሰን በቀን አንዴ ብንወስዳቸው ከተለያዩ አትክልቶች ጋር ደበላልቀን ብንወስዳቸው ሰውነታችን ላይ ጉዳት አያመጡም። የስኳር ታካሚዎችም በመጠናቸውን ጠብቀው መውሰድ ይችላሉ።
አንዳንድ ጊዜ ግን ከስኳር ቁጥጥር ጋር ተያይዞ የስነ ምግብ ባለሙያዎች ሐኪሞቻቸው የመጠኖቹን ሊለኩላቸው ይችላሉ። ለምሳሌ አንድ ሙዝ በቂ ሊሆን ይችላል ሊሉ ይችላሉ፣ ወይ ግማሽ ሙዝ በቂ ነው ሊሉ ይችላሉ። እንደዚህ አይነት ሪኮሜንዴሽኖች ይኖራሉ እንጂ ለሁሉም ሰው እነዚህ ነገሮች ክልክል የሚሆኑ አይደሉም። እንዲያውም ጠቃሚ የሆነ ኮምፖነንትን ስላላቸው። በጣም ነው የማመሰግነው። በርከት ያሉ ጥያቄዎች ናቸው ያሉኝ የነበሩኝ። አብዛኛዎቹን ወደ 70% እንደወጥን አገባድጃለሁ። ክቡራን ተመልካቾቻችን ቆንጆ ግንዛቤ እያገኛችሁ እንደሆነ እረዳለሁ። ጥሩ የሆኑ ማብራሪያዎች እና አሁን ከተማችን ውስጥም ከተማ ውጭም ያሉ ሰዎች የሚያሰጋቸው ያሉ የህመም አይነቶችን ውስጥ አንዱ የሆነው የስኳር ህመም ጋር በተገናኘ ነው እንግዲህ ስፔሻሊስት ባለሙያው ለእናንተ ማብራሪያ እየሰጡ ያሉት። ጊዜን አጥፍተው ከኔ ጋር ስላሉ በጣም አመሰግናለሁ። በድጋሚ ከዘር የሚተላለፍ የስኳር ህመም የሚባለው ምን አይነት ነው? ከዘር የሚተላለፍ ከሆነ እንዴት ነው ሊተው የሚችለው? የሚመጣው በምንድን ነው የሚለውን ነገር እስኪ። ሁሉም አይነት የስኳር ህመሞች የተወሰነ ቤተሰባዊ ነገር ሊኖራቸው ይችላል። እዚህ ጋር ሁለት ነገሮችን መጠንቀቅ ያስፈልገናል። ለምሳሌ የስኳር ህመም ምንም በቤተሰብ ውስጥ ስኳር ሳይኖር ሊከሰት ይችላል በአንድ ሰው ላይ በድንገት። ሌላው ግን በቤተሰብ ካለ ለምሳሌ ወይ አባት ወይ እናት አንዳቸው ካላቸው ወይ አያት፣ እንደዚህ አንድ ሰው በቤተሰብ ሀረግ ውስጥ አንድ ሰው ወይ ሁለት ሰው ካለ ከሌላው ሰው በተለየ ተጋላጭ የተወሰኑ ያንን የስኳር ህመም ሊከላከሉ የሚችሉ ጄኔቲክ ፋክተሮች እንደሌሉ ያሳየናል። በጣም ጠንካራ የሆኑ ቤተሰባዊ ግን የስኳር አይነቶች አሉ። እነሱም በምንድን ነው የምናውቃቸው? ሁሉም ጄኔሬሽን ከአያት ጀምሮ የአባት ወንድም እህቶች ወደ ታች ምን ሲሄድ እያንዳንዱ ደረጃ ላይ ስኳር የምናይ ከሆነ ጠንካራ ቤተሰባዊ የሆነ በዘር የሚተላለፍ የስኳር ህመም አለ ማለት ነው። ያ የስኳር ህመም ሲኖር ዋናው ትልቁ ነገር የሚደረገው ምንም ለውጥ ማድረግ አንችልም። ነገር ግን ስኳርን ቶሎ ቶሎ መለካት ያስፈልጋል። ሳይገኝ ተደብቆ ውስጡን ጉዳት ከመፍጠሩ በፊት ሩቲንሊ የስኳር ምርመራዎችን ማድረግ እና ልክ ስኳሩ መጨመር ሲጀምር ደግሞ ቶሎ ወደ ሕክምና መሄድ ያስፈልጋል። ስለዚህ በቤተሰብ ስኳር ያላቸው ሰዎች ስኳር ቼክ ማድረግ ማዘውተር ያስፈልጋቸዋል ማለት ነው። እንደው በትንሹ በአመት አንድ ጊዜ የስኳር ምርመራ ማድረግ እንደ አንድ ኢንተርቬንሽን ማየት ይችላሉ። ምርመራ ማድረግ ያለባቸው ሰዓቶች መቼ ናቸው? አንዳንድ ሰዎች ከበሉ በኋላ ምርመራ ያደርጋሉ። አንዳንዶች ደግሞ ከመብላታቸው በፊት ያደርጋሉ። ባለሙያዎችም አይጠይቁም። ላቦራቶሪ ስኳር ምርመራ ነው ከተባለ ጠዋት ነው በቃ እስከ 4 ሰዓት ምናምን ይችላል። ግን አንዳንዴ በ8 ሰዓት ልዩነት ውስጥ ደግሞ መሆን አለበት የሚባል አባባል አለ፣ ወይም ደግሞ መመሪያ ልንለው እንችላለን አለ እና አንድ ሰው ከስንት ሰዓት እስከ ስንት ሰዓት ሳይበላ ስኳር ሊለካ ይችላል? ያንንስ ደግሞ ከበላ በኋላ ከስንት ሰዓት ጀምሮ ሊለካ ጥሩ ነው? ያ ቁጥሩ ምን ያህል መሆን አለበት የሚለውን እንግዲህ ብዙ አይነት የስኳር ምርመራዎች አሉ። አንደኛው በባዶ ሆድ ወይንም ደግሞ ሰው ፋስት አድርጎ ወይም ጾሞ የሚለካው ነው። በተለምዶ ጠዋት የምንለካው ለዛ ነው። ምክንያቱም ማታ እራታችንን ከበላን በኋላ ሌሊቱን ምግብ አልበላንም። ስለዚህ በትንሹ 8 ሰዓት የሚሆን ሰዓት ምግብ ሳንወስድ ቆይተናል። ለዛ ነው ጠዋት ላይ ስንለካ ቀለል ስለሚል ምግብ ሳይበላ ይሰራ የሚባለው። እዚህ ላይ ያለኝ ጥያቄ ለምሳሌ ማታ 1 ሰዓት ራት የበላ ሰው ነገ ጠዋት 3 ሰዓት ቢመረመር ኖርማል ሊሆን ይችላል? ስኳር ውጤቱ 8 ሰዓት ስላለፈ 8 ሰዓት ቁጥሮቹ ይለያያሉ ነው። በየሰዓቱ የተለያየ ቁጥሮች አሉ። ምግብ ከተበላ በኋላ 2 ሰዓት ካለፈ በኋላ ያለው 1 ሰዓት ካለፈ በኋላ ያለው የስኳር መጠን ይለያያል። ክራይቴሪያውም ስኳር አለ የለም ስንል ለምሳሌ ከ2 ሰዓት በኋላ ከሆነ ከ200 በላይ ምግብ ከተበላ በኋላ ከሆነ የተመረመረው ከ200 በላይ ሲሆን ስኳር አለ እንላለን። ከስንት ሰዓት በኋላ ከተበላ? ከስንት ሰዓት? 2 ሰዓት ከተበላ በኋላ። ግን ምግብ ሳይበላ ወይንም ደግሞ 8 ሰዓት ከምግብ ርቆ ባለበት ሰዓት ከተለካ ግን ከ125 በላይ ወይም 126 እና ከዛ በላይ ከሆነ የስኳር ህመም አለ ብለን እንላለን። ስለዚህ የቴስቶቹ ቁጥሮቹን ለማወቅ ያክል ነው ይሄ በባዶ ሆድ ከምግብ በኋላ የሚባለው ነገር ያለው እንጂ በየትኛውም ሰዓት ስኳር ሊለካ ይችላል። አንዳንድ ጊዜ ስሜቶች ኖረው ታካሚዎች ስኳር በጣም ስሜቶች ፈጥሮ በድንገተኛ ሌሊት ላይ አንድ ታካሚ ቢመጣ
ምግብም ይብላ አይብላ የስኳር መጠኑን እንለካለን። ከዛ እንደ ሁኔታው የስኳር መጠኑን አይተን ብዙ ሰዓት ሳይበላ ከቆየ እና ያለው ቁጥር ከፍ ያለ ከሆነ ድጋሚ በማግስቱ በደንብ ፕሮፐርሊ ሰዓቱን ጠብቆ እንዲለካ እናደርገዋለን። ግን በድንገት በየትኛውም ሰዓት ላይ ስንለካ ግን ከ200 በላይ ከሆነ የስኳር ህመም አለ ማለት ነው። በባዶ ሆድ ከ125 በላይ ከሆነ የስኳር ህመም አለ። ሌላው ነገር ሰውነትን ቻሌንጅ አድርገን የምናየው የስኳር መመርመሪያ አለ። ለታካሚው ስኳር እንሰጠዋለን። በአፉ 75 ግራም ስኳር ይሰጠዋል። ከዛ በኋላ በአንድ ሰዓት ምን ያክል ስኳር አለ ደም ውስጥ፣ 2 ሰዓት ላይ ምን ያክል ስኳር አለ የሚሉትን እንለካለን። ይህንን በእርግዝና ሰዓት ላይ እንጠቀማለን። ሌላው ደግሞ አንዳንድ ጊዜ የተለያዩ ሪዛልቶች አንዱ ላይ ከፍ አንዱ ላይ ዝቅ በሚልበት ሰዓት ላይ እንዴት ነው የሚለውን ነገር ለማወቅ ቼክ እናደርጋለን። ሌላው ነገር የሰውነት የስኳር ክምችት ወይም ሄሞግሎቢን ኤዋንሲ የሚባል የስኳር ምርመራ አለ። እሱ ደግሞ የስኳር መጠንን በፐርሰንት ነው የሚገልጸው። ከ6.5% በላይ የስኳር ክምችት ካለ በሰውነት ውስጥ የስኳር ህመም አለ ተብሎ ይገለጻል። ስለዚህ ምርመራዎቹ የተለያዩ አይነት ምርመራዎች አሉ። ምናልባት በተከታታይ በየወሩ የሚመረመር ሰው 115፣ 120፣ 110፣ 120፣ 126 እዚህ ሬንጅ ውስጥ ያለ ሰው ምን ጥንቃቄዎች ማድረግ አለበት? በዚህ ጊዜ ውስጥ እየተመረመረ ራሱን የሚከላከል ሰው ከሆነ ቅድም ያልኳት አሁን 125 በላይ ያለችው ቁጥር ስኳርን ነው ዲፋይን የምታደርገው። ኖርማል የምንለው ለምሳሌ በባዶ ሆድ ከ100 በታች ነው። በ100 እና በ126 መካከል ውስጥ ያለ ሰው ቅድመ ስኳር ይባላል። እነዚህ ሰዎች ወደ ስኳር የመሄድ እድላቸው ከሌሎች ሰዎች የበለጠ ነው። ኦልሬዲ የተወሰኑ ለውጦች ሰውነት ውስጥ ተጀምረዋል እንደማለት ነው። እዛ ውስጥ ያሉ ሰዎች በጣም ሕክምና ይፈልጋሉ። ምክንያቱም ቅድመ ስኳር እንደ ህመም ነው የምናየው። ስለዚህ ብዙ አግሬሲቭ የሆነ ላይፍ ስታይል ወይም ጠንከር ያለ የአመጋገብ ለውጦች፣ የእንቅስቃሴ ሕክምናዎች ይጀምራሉ። ምክንያቱም ስኳሩም ወደ ታች እንደሄደላቸው ወይም እየጨመረ እንዳይሄድ ክብደታቸውን ቶሎ መቆጣጠር አለባቸው ቅድመ ስኳር ውስጥ ያሉ ታካሚዎች። ሌላው ቅድመ ስኳር በራሱ የሚያመጣቸው ደግሞ ጉዳቶች አሉ። በተለይ ከልብ ችግር ጋር፣ ከግፊት፣ ከሌሎች የደም ቧንቧ ችግሮች ጋር ይያያዛል። ስለዚህ ቅድመ ስኳር ላይ ያለ ነገር እንደ ነፃ ነገር አናየውም። ሕክምና ክትትሎች ይጀመሩለታል። ጥንቃቄዎቹም በጣም ይጠነክራሉ። አንድ ሰው ስኳር አለው የምንለው 2 ጊዜ ቴስት አድርገን ፖዘቲቭ ከሆነ ምልክት ከሌለው ስኳር አለ እንላለን። ምልክት ካለው ግን አንድም ቴስት ካለች በቂ ሊሆን ይችላል ስኳር አለ ለማለት። 2 ጊዜ ከተመረመረ 2 ጊዜ ከፍ ያለ ከሆነ እንደ ስኳር ልንቆጥረው እንችላለን። ነገር ግን ስሜቶች ደግሞ ከኖሩት አንዷ ምልክት በቂ ልትሆን ትችላለች። ይህንን የህክምና ባለሙያዎቹ ቼክ አድርገው ይህን ስኳር ነው፣ ይሄ ስኳር አይደለም፣ አንተ መጠንቀቅ አለብህ የሚሉትን ሪኮሜንዴሽኖች ይሰጣሉ። ስለዚህ ዋናው ነገር ስኳሩን ካወቅን በላቦራቶሪ ተመርምሮ ከታወቀ በኋላ ሌላው ሁለተኛው ቀጣይ ነገር ምንድነው? ስኳሩን እስከምን ያክል ነው መቆጣጠረው የሚለው ነገር ይመጣል። እንግዲህ የተለያየ ተጓዳኝ የህመም አይነቶች ስለሚኖሩ የሰውነታችን ክብደት፣ አመጋገባችን፣ የስኳሩ አይነቶች፣ አብረው ያሉ ሰፖርት ሊያደርጉን የሚችሉ ነገሮች፣ ብዙ ፋክተሮች ስላሉ አንድን ሰው ለስኳር ህክምና ሲመጣ የተለያየ ኢንዲቪጁዋል የሆነ ታርጌቶች ይኖሩናል። ለምሳሌ ወጣት የሆነ ልጅ ምንም ጉዳት የሌለው ሲሆን በደንብ ስኳሩን መቆጣጠር እንፈልጋለን። እድሜ ደግሞ በጣም የገፋ ሰው ላይ የስኳር ቁጥጥሩ ላላ ሊል ይችላል። ምክንያቱም ጠንከር ብናደርገው የስኳር መውረድም ሊያጋጥማቸው ስለሚችል ጥንቃቄዎች፣ የተለያዩ ነገሮችን እያየን ለጥንቃቄ በጣም ልናጠነክረው ወይም ትንሽ ላላ ልናደርገው እንችላለን። ስለዚህ ታርጌቶቹ ሴት ከተደረጉ በኋላ ወደ እነዛ ታርጌቶች የሚወስዱንን የአመጋገብ ስርዓቶች፣ የእንቅስቃሴ ህክምናዎች ወይም ኤክሰርሳይዝ፣ ሌላው ደግሞ እንደ አስፈላጊነቱ መድኃኒቶችን ይታዘዛሉ። መድኃኒቶቹ አሁንም አይነቶች አላቸው። ለምሳሌ በክኒን መልክ የሚሰጡ መድኃኒቶች አሉ። ብዙ አይነት በአሁኑ ሰዓት የተለያዩ ስኳር ሊቀንሱ የሚችሉ የተለያዩ አይነት ህክምናዎች አሉ።
እነዛ መድኃኒቶች የተለያየ አይነት ስኳርን አድሬስ ያደርጋሉ። አንዳንዶቹ ከምግብ በፊት ያለውን፣ ከምግብ በኋላ ያለውን፣ የተወሰኑት ተጨማሪ የኩላሊትና የልብ ህመምን የሚቀንሱ፣ የተወሰኑት የሰውነት ክብደታችንን የበለጠ እንድንቆጣጠር የሚረዱ በተለያየ አንግል ታይተው ካሉት የመድኃኒት አይነቶች ለዛ ታካሚ የሚያስፈልገው የመድኃኒት አይነት ይመረጥለታል። እሱን መድኃኒት ከተጀመረ በኋላ ስቲል ይቀጥላል። የስኳር መጠን ይለካል። ስኳሩ የምንፈልገው ነገር ላይ ካልደረሰ መድኃኒቱ መጠኑ መሻሻል፣ መጨመር፣ መቀነስ ያስፈልገዋል። እንደ አስፈላጊነቱ ሊቀየር ከሌሎች መድኃኒቶች ጋር ተደባልቆ ሊሰጥ ይችላል። ስለዚህ እነዛ ነገሮች እንግዲህ በክትትል የሚደረጉ ሁኔታዎች ናቸው ማለት ነው። የመጨረሻ ጥያቄዎች ናቸው፣ 2-3 ናቸው ያሉኝ። አጠር አድርገን መልሳለን። ተመልካቾቻችንም ጥሩ ግንዛቤ እያገኙ ነው ብለን ተስፋ እናደርጋለን። ቁርስ አለመብላት ወይ እራት አለመብላት ከስኳር በሽታ ሊያድን ይችላል ወይስ ሊቀንስ ይችላል? አንዳንድ ሰዎች ከሰውነት ክብደት ጋርም ስለሚያገናኙት። ስለዚህ እንግዲህ ፋስት ስናደርግ ወይም ምግቦችን አንዱን ከምግቦቻችን ላይ ቁጥር ስንቀንስ የምናደርገው ነገር ወደ ሰውነታችን የሚገባውን ካሎሪ እንቀንሳለን። ከዛ ጋር ተያይዞ የተሻለ የሰውነት ክብደት ቁጥጥር ይኖረናል። ከዛ ጋር ተያይዞ የተሻለ የስኳር ህመምን ወይም ሌሎች ተጓዳኝ ህመሞችን የመከላከል ሁኔታ ይኖረናል። ነገር ግን መጠንቀቅ ያለብን ቁጥሩን ቀንሰን ነው። በነዛ ሰዓቶች ላይ ግን ኮምፐንሴት ካደረግነው፣ ለምሳሌ ቁርስ ዘለን ምሳ ሰዓት ላይ የቁርሱንም የምሳውንም ደርበን የምንወስደው ከሆነ ብዙ ለውጥ ላይኖረው ይችላል። ስለዚህ መጠኖቹ ከሰውነታችን ጋር የሚመጡት ካሎሪዎች ናቸው። ሌላው ነገር እንግዲህ የምግብ አይነቶች ላይ ለምሳሌ ይሄ ዳቦ፣ ፓስታ፣ መኮረኒ የምንላቸው ነገሮች ካርቦሃይድሬቶች ናቸው። እንደ ጣፋጭ አይደሉም። ነገር ግን ከሌሎቹ ከአትክልት ወይም ከሌሎቹ ምግቦች ሲተያዩ የበለጠ ካሎሪ የተሸከሙ የምግብ አይነቶች ናቸው። ስለዚህ እነዚህ ነገሮችም የሰውነት ክብደትን፣ የስኳር ቁጥጥርን አፌክት ያደርጋሉ። እነዚህን የምንወስድ ከሆነ አንደኛ ፖርሽናቸው ማነስ አለበት። በተቻለ አብሮት አትክልት እንዲኖርና የሰውነት ክብደትን እንዲቆጣጠርልን ለእኛም የጥጋብ ስሜትን እንዲሰጠን ማድረግ ያስፈልጋል። እነዚህን ካደረግን አይ ቲንክ የስኳር መጠኑን እንቆጣጠረዋለን። አመሰግናለሁ ዶክተር። እሺ ተመልካቾቼ ከዶክተር ቴድሮስ ጋር ያደረግነው ቆይታ በዚሁ ያበቃል። በሌላ ጉዳይ ደግሞ እንደዚሁ ከስኳር ጋር በተያያዘ የተለያዩ ቆይታዎችን እናደርግ ነው። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። መልካም ቆይታ።